አንድ የሚያስደንቅ መረጃ ልንገራችሁ። ጥንት ይሄ የምትመለከቱት የቀደሙ ነገስታቶቻችን ያደርጉት የነበረው ዘውድ ስያሜው ጳዚዮን ነበረ። ይሄ ስያሜ የሚመጣው ከየት ነው? ከገነት ነው። እንግዲህ አባታችን አዳም የምድር ገዢ ነህ ብሎ ፈጣሪ ሲሾመው ሹመቱን ተከትሎ ቅዱሳን መላእክት ስርዓተ ንግስና ፈጽመውለት ነበረ። በዛ በዓለ ሲመትም ለአባታችን አዳም ስጦታ ሰጥተውታል። አባታችን አዳም የሚያደርገው ካባ፣ የሚቀመጥበት መንበር፣ የሚያደርገው ዘውድ፣ ቅድም ጳዚዮን ያልኳችሁ በትረ መንግስቱ፣ የሚታጠቀውን ዝናር የመሳሰሉ ነገስታቶቻችን የሚያደርጓቸውና የሚለብሷቸው ነገሮች እንዳለ ተምሳሌትነታቸው ከአዳም የሚመጣ ነው። ቅዱሳን መላእክት ለአባታችን አዳም የሰጧቸው ስጦታዎች ናቸው። እያንዳንዱ የሰጡት ነገር ኃይል አለው፣ ከንግስናው ጋር የተገናኘ ኃይል አለው። የሚያደርገው ዘውድ ቅድም እንዳልኳችሁ ጳዚዮን ይሰኛል። 12 የከበሩ ማዕድናቶች አሉት። እነዚህ 12 የከበሩ ማዕድናት የተለያየ ኃይልም አላቸው። የሚይዘውን በትረ መንግስት ልክ እንደዚሁ ተምሳሌትነቱ ከላይ ከአዳም ከአባታችን የመጣ ነው። እነዚህ ቅዱሳን መላእክት ለአዳም የሰጡት ሀብቶች አባታችን አዳም ከገነት ወደ ምድር ሲመጣ ኢትዮጵያ እንዳረፈና እነዚህም የተከበሩ እጅግ በጣም አስደናቂ የሆነ ኃይል ያላቸው ቅርሶች እንደምትመለከቱት አይነት በትረ መንግስትም ዘውድም ጳዚዮን ያልኳችሁ ካባ፣ ዝናሩ ኢትዮጵያ ውስጥ በሚስጥር ተሰውረው እንደሚገኙም አባቶች ያስተምራሉ። የረር ውስጥ የሚገኙ ዋሻዎች ውስጥ ተሰውሮ ተደብቆ እንዳለ አባቶች ይናገራሉ። ግን ይሄ የምትመለከቱት ዘውድ ታሪኩ የሚነሳው ከአባታችን አዳም ነው። እንደምትመለከቷቸው አይነት 12 የተለያዩ የከበሩ ማዕድናቶች ያሉበትን ጳዚዮን ለአባታችን አዳም ቅዱሳን መላእክት ሰጥተውት ነበርና ነገስታቶቻችን እነዚህ የምትመለከቷቸውን ነገሮች ሲጠቀሙ ዝም ብለው ከመሬት ተነስተው አይደለም። ተምሳሌት አላቸው፣ አንድምታ አላቸው፣ ታሪክ አላቸው። ታሪኩ የሚመጣው ደግሞ ከአዳም ነው። ለአዳም ቅዱሳን መላእክት ሊቃነ መላእክት የሰጡትን ስጦታዎች መሰረት አድርገው ነው አባቶቻችን ነገስታቶቻችን ሲጠቀሙባቸው የነበረው ማለት ነው። እንግዲህ ከዛ ተነስተው ነው ከኛም አልፎ ሌሎች ዓለማቶች ላይ በስርዓተ ንግስና ወቅት እነዚህን ቅርሶች የምትመለከቱት ነገስታቶች ሲይዟቸው ማለት ነውና እንግዲህ ከዚህ የምንማረው ወይ የምንረዳው ነገር ምንድን ነው? የቀደሙ ኢትዮጵያውያን አባቶቻችን ያለ ምክንያት የሚያደርጉት ነገር አልነበረም። ነገስታቶቻችን የሚለብሷቸው ልብሶችና የሚጠቀሙባቸው ነገሮች መነሻቸው ሰማያዊ ስርዓት እንደሆነ እንድትረዱ ፈልጌ ነው ይህንን መልእክት ያስቀምጥኩላችሁ። የስነ ፍጥረት አንድምታ መጽሐፍቶች በስፋት ይህንን ታሪክና ይህንን ጥበብ ያስረዳሉ።